ሰላም የአርማጅ ልብ ቤተሰቦቼ፣ ዛሬ 12ኛ ክፍሎችን ይጠቅማቸዋል ብዬ ያሰብኩትን ነገር ይዤ መጥቻለሁ። 12ኛ ክፍል ከሆናችሁ ወይም ደግሞ 11ኛ ክፍል ከሆናችሁ ግዴላችሁም ይሄን ቪዲዮ አስቀምጡት፣ ይጠቅማቸዋል። አሁን በዚህ ሰዓት 12ኛ ክፍል ያላችሁበትን ሁኔታ እያየሁኝ በርቱ፣ ጠንክሩ ምናምን ብዬ ላባብላችሁ ወይም ደግሞ የውሸት ነገር ልነግራችሁ አልመጣሁም። ግን እውነታውን አውቃችሁ ራሳችሁ እንድታጠረክሩና ራሳችሁ ወደፊት እንድትገፉ ስለምፈልግ ብቻ ነው ይህን ቪዲዮ ምሰራላችሁ። በተለይ ለ12ኛ ክፍሎች በእርግጠኝነት እስከ መጨረሻ ሰዓት ከተከታተላችሁ ይሄ ቪዲዮ በጣም ጥሩ ነገር እንደምታገኙበት ተስፋ አለኝ። በዚህ ሰዓት ብዙ ጭንቀት ውስጥ ነው ያላችሁት፣ በተለይ 12ኛ ክፍሎች። ምክንያቱም ለምን መሰላችሁ? ብዙዎቻችሁ በቤተሰቦቻችሁ ልጅ ዩኒቨርሲቲ ይገባል ብሎ እየጠበቃችሁ ጥሩ ውጤት የሚጠብቃችሁ ሰዎች ስታስቡ፣ እናንተ ምናልባት ደግሞ ብዙ አላጠናውም ብላችሁ እያሰባችሁ ትልቅ ስትረስ ልትገቡ ትችላላችሁ። ግን አንድ ነገር ወቁ፣ ይህንን ስላችሁ አንተ እኛ ያለንበትን ሁኔታ ከየት ታውቀዋለህ? መች ተረዳው? እኛ ያለንበትን ቦታ ከየት ታውቀዋለህ ካላችሁኝ፣ እኔው ራሱ እንደናንተ የአምና የ12ኛ ክፍል ተፈታኝ ነበርኩኝ። ካለፉት ጥቂት 8% ወይም ደግሞ ከ90 ምናምን ፐርሰንት ከወደቁት ሳይሆን ከ8% ውስጥ ካሉት ውስጥ አንዱ ተማሪ ነኝ። በአሁኑ ሰዓት የጅማ ዩኒቨርሲቲ ተማሪ ማለት ነው። ቤተሰብ ውጤት ይጠብቅባቸዋል። ቤተሰብ ዩኒቨርሲቲ እንድትገቡ ይፈልጋል። እናንተ ግን ትልቅ ፍርሃት ውስጥ ወይም ደግሞ ሚዲያውን ስትከፍቱ ያለፉት ጥቂት ፐርሰንት ናቸው የሚለውን ስትሰሙ፣ እንዲሁም ደግሞ በተለያዩ ነገሮች ትልቅ ፍርሃት ውስጥ ገብታችኋል። ግን ይህንን ነገር እንድታሸንፉ ሳይሆን እኔ እውነቱን ልንገራችሁና እውነቱን አውቃችሁ የእውነት ወደፊት የምትገፉ ከሆነ በእርግጠኝነት ይህ ቪዲዮ እንደሚጠቅማችሁ ስላመንኩ ነው ይህን ቪዲዮ እንሰራላችሁ። 11ኛ ክፍሎችን በእርግጠኝነት ይህን ቪዲዮ ብትከታተሉት ብዬ እመርጣለሁ። እንደ ሌላው ሚዲያ አትጨነቁ፣ አትፍሩ ምናምን ልላችሁ አይደለም። መጨነቅ መፍራት ተፈጥሯዊ ነገር ነው። ፍሩ፣ ተጨነቁ። ይህ እኮ የሚመጣ ነው። የሆነ ሰዓት ላይ አንድ ሰው ላይ ሊከሰት የሚችል ነው። እናንተ ብቻ አይደላችሁም። ትልልቅ ሰዎችም እኮ ፈርተው ተጨንቀው ነው የሆነ ነገር ላይ ሰክሰስ ላይ የሚደርሱት። መፍራታችሁ መጨነቃችሁ ሊያሳስባችሁ አይገባም። ግን ኦቨር መጨነቅና ኦቨር መፍራታችሁ ነው ችግር እየፈጠረባችሁ ያለው። ዛሬ በዚህ ቪዲዮም ደግሞ ከማለፍ በላይ ይሆናችኋል ብዬ ያሰብኩትን ነገር እነግራችኋለሁ። እስከ መጨረሻ ሰዓት ተከታተሉኝ። በተለይ አሁን 12ኛ ክፍል ያላችሁት አንድ ነገር እውነቱን ልንገራችሁ፣ ዩኒቨርሲቲ መግባት የመጨረሻ ግብ አይደለም። የመጨረሻ ግብ ሳይሆን አንድ ነጥብ ነው እንጂ መዳረሻ አይደለም። ዩኒቨርሲቲ ብቻ በቃ እንደ ሌላ ዓለም አድርጋችሁ አትዩት፣ በጣም አግዝፋችሁትም አትዩት። ምክንያቱም በዛ ራሱን የቻለ ትልቅ ፈተና ስለሚጠብቃችሁ ማለት ነው። አሁን ስታልፉ ሌላ ደግሞ ትልቅ የህይወትና ትልቅ የተግባር ፈተና ስለሚጠብቃችሁ ለዛኛውን ፈተና ማሰብ አለባችሁ። ፊት ለፊታችሁ ያለው ኢንትራንስ ነው ትልቁ ፈተና። ይሄኛው ትልቁ ፈተና ግን መሸጋገሪያችሁ ነው። ኢንትራንስ የሚለው ቃል ራሱ ማየት ትችላላችሁ። ወደ የሆነ ነገር የሚያሳልፋችሁ እንደ ድልድይ ቁጠሩት። እናንተ ማየት አለባችሁ ድልድዩ ምን ያህል ያሰምጣል፣ ምን ያህል ርቀት አለው ሳይሆን ከድልድዩ ማዶ ያለውን ግባችሁ ማየትና ከድልድዩ ማዶ ያለውን ግባችሁ መለየት አለባችሁ ማለት ነው። ስለዚህ አትጨነቁ፣ አትፍሩ ሳይሆን መጨነቃችሁ መፍራታችሁን በልክ አድርጉት። በእርግጠኝነት ዩቲዩብ ስትከፍቱ ወይም ደግሞ ሌላ ነገር ስትከፍቱ በጣም የሚያስጨንቃችሁ ነገር ነው። ሁሉም ሰው ሊያነቃችሁ፣ ላስተምራችሁ፣ በአንድ ወር ውስጥ ፈተና ላሳልፋችሁ የሚል ነው። አንድ ነገር አውቃችሁ መግባት አለባችሁ። ምክንያቱም በሚዲያ የምታዩትና በተለያዩ ሰዎች የሚነገሩት የእነሱን ፍርሃት እንጂ የእናንተ ብቃት አይነግሯችሁም። የእናንተን ብቃት አይወስኑላችሁ። እንትና በርታ ሊል ይችላል። እንትን ሚዲያ በየቀኑ ኮርስ ይሰጥ ይችላል። አንተን የአንተን ብቃት የሚወስነውና የአንተን የፍርሃት መጠን አሸንፈ የምትወጣው አንተና አንተ ጋር ያለው ብቃት ብቻ ነው። ስለዚህ ራስህ ላይ መስራት አለብህ። ድፍረትህን ማውጣት መቻል አለብህ። ያለህን ግምት መጨመር መቻል አለብህ። በአንድ ወር ውስጥም ብትሆን ለምን በ15 ቀን አትሆንም? ያንተን ያለህን ብቃት ምን ያክል እንደሆነ ማውጣት የምችልበትን መንገድ ልነግርህም ጭምር ነው። ስለዚህ ብዙዎቻችሁ ማለፍ ትፈልጋላችሁ፣ ግን ከሚያልፉት ጥቂት ፐርሰንቶች ውስጥ ለመሆን የሚዲያውን ጫጫታ ወይም ደግሞ የቀድሞ አጠና የምትለውን ወይም እንትና ብዙ ስላጠና እኔ አሁን ባጠና ምን ያህል ሰክሰስ ሆናለሁ የሚለውን ስጋትን ቀንሰ አሁን ወደ ራስህ ስታዳምጥ ብቻ ነው የሆነ ፍሬ ያለው ነገር ቢያንስ እንኳን ባትወርቅ እንኳን ቢያንስ እንኳን ታልፋለህ። የሚያልፈውን ማንነት መገንባት የምችለው ራስ ላይ ስታይ ብቻ ነው እንጂ ሚዲያው በርታ ስላለ ሚዲያው አሁን ባለቀ ሰዓት ላስጠና ስላለ አመቱን ሙሉ ያላጠናውን ነገር እንዴት አሁን በአንድ ወር ታመጣዋለህ? እኔ ውሸቱን ልነግር አይደለም። በአንድ ወር ውጤታማ ትሆናለህ የሚለው ሚዲያ እኮ አመቱን ሙሉ ተከታትሎ ውጤታማ ትሆናለህ ብሎ ቢሆን ኖሮ ይሄኔ ውጤታማ ትሆን ነበር። ግን አመቱን ሙሉ የጠፋው ሚዲያ አሁን በአንድ ወር ውስጥ መጥቶ አንተ ውጤታማ ትሆናለህ፣ በርታ፣ ጠንክር የሚል ከሆነ ውሸት ነው፣ አትለወጥም። ግን አንድ ነገር ወቅ፣ ወደ ራስህ ካየና ፍርሃቱን ካሸነፍክ ያንን ሚዲያ መጋፈጥ ከቻልክ አዎ ታልፋለህ። እኔ ይሄኛውን ስነግርህ በራሴ ላይ ሰራውና ትክክለኛውን ነገር ነው እየነገርኳችሁ ያለሁት እንጂ ዝም ብሎ የሆነ ሚዲያ ስላለ ወይም ደግሞ የሆነ ነገር እያለ ምናምን አይደለም። በቃ የምታርፉበት መንገድ አለ። እውነቱን እየነገርኳችሁ ነው። አውቃችሁ ግቡ። አሁን ከሚወድቁት ብዙ ሰዎች ስልክ ኖሮት የሚፈራው ይበዛል። ስልክ ኖሮት ከሚቸገረው ይልቅ ስልክ ኖሮት የሚፈራው፣ ምክንያቱም በስልኩ ነው እየተጎዳ ያለው፣ በስልኩ ነው እየተጠቃ ያለው። ጠዋት ሲነቃ ይሄን ሴሚስተር አንብብ፣ ይሄን ሴሚስተር ምትበል፣ ይሄን ጥያቄ ስራ የሚለው እንጂ ራሱ ማንነት የሚገነባበት ያ ልጅ
እኮ ኮንፊደንሻል አልተገነባም ወይም ደግሞ ስቴብል አልሆነም። ስቴብል ባልሆነ ማንነት ደግሞ የሆነ ነገር ብትጨምርበትም ብትቀንስበትም ርጉ ሊሆን አይችልም፣ ሊረጋጋ አይችልም። ስለዛ እናንተ ረጋ እንድትሉ ወይም ደግሞ እናንተ ራሳችሁ ኮንፊደንሳችሁን ራሳችሁ ማምጣት እንድትችሉ የሚያደርጓችሁ አመቱን ሙሉ የተሰራ ሚዲያ ወይም ደግሞ አመቱን ሙሉ የተከታተላችሁ ሚዲያ እስከሌለ ድረስ ራሳችሁን ማዳመጥ፣ ራሳችሁን መመልከት፣ ወደ ራሳችሁ ማየት ዋነኛው ምክንያት ስለሆነ ነው። ማዳመጥ አለባችሁ ራሳችሁን። ውጤቱ ብቻ አይደለም ከውጤቱ በላይ እናንተ ስለምታስፈልጉ ማለት ነው። አትሸወዱ። እንትና ጎበዝ ነው፣ እንትና ደግሞ ብዙ አጥንቷል፣ እንትና ምናምን ብላችሁ ጎበዝ በሆኑት ወይም ደግሞ ብዙ ባጠኑት ላይ ተመርኩዛችሁ እናንተ ወደኋላ አትቅሩ። ምን መሰላችሁ? ብዙ ባጠና አይደለም ብዙ ጊዜውን በሰጠ አይደለም፣ ግን እናንተ በአጭር ጊዜ ውስጥ ኮንፊደንስ ያሉ ናችሁ። በአጭር ጊዜ ውስጥ ራሳችሁን ገንብታችሁ ቢያንስ እንኳን ስቴብል ወይም ደግሞ ራሳችሁ ብቁ ሰው ማድረግ አለባችሁ። ምክንያቱም ከመውደቅ በላይ እናንተ ስለምታስፈልጉ ማለት ነው። መመልከት ትችላላችሁ። ከብዙ ሺህ የሚቆጠሩ ትምህርት ቤቶች ተማሪዎችም ምንም ወይም ደግሞ 100% ወድቆባቸዋል ማለት እኮ ከነሱ ውስጥ ተማሪዎች ውስጥ እኮ አንደኛ የሚወጣ አለ። እሱም ማሰብ አለባችሁ። ከኦል ወይም ደግሞ ከአቬሬጅ አንደኛ የሚወጣ አለ። ያ ተማሪ ሳያጠና ቀርቶ ነው ወይ? አይደለም። ሳያጠና ቀርቶ አይደለም፣ ወይም ደግሞ ራሱ ላይ ስላልሰራም አይደለም፣ ግን የሆነ ነገር ስላልተነገረ። ስለዚህ ሚዲያውን ባያችሁ ቁጥር፣ ሰውን ባያችሁ ቁጥር፣ የሆነውን ብዙ አጠና የምትሉት ወይም ጎበዝ ተማሪዎችን ባያችሁ ቁጥር አትወዛወዙ፣ ወይም ደግሞ ወደዚህ ወደዛ አትበሉ፣ አትወላውሉ፣ ወይም ደግሞ እኔ ያላጠናው ብላችሁ ራሳችሁን አትጣሉ፣ ወይም ደግሞ ቤተሰቤ ምናምን እያላችሁ እንትን አትበሉ። የማለፍ እድል አላችሁ። ራሳችሁን ብቻ ጸና አድርጉ፣ ወይም ደግሞ ራሳችሁን አረጋጉ ነው እያልኳችሁ ያለው። ይህን ስላችሁ በምክንያት ነው። ለምሳሌ ወደ ሰማይ አሁንም ያው ነው፣ ወደ ምድር አልተናወጠችም፣ አልተነቃነቀችም። ታዲያ እናንተ ለምንድነው የምትወዛወዙት? ሚዲያው ጎበዝ ናችሁ፣ በርቱ፣ ጠንክሩ ስላላችሁ ለመበርታት እየሞከራችሁ ግን መውደቅ፣ አንዳንዴም ደግሞ በቃ ለመጣር እየሞከራችሁ ወደኋላ አይደለም ወደዚያ ስላላችሁ ሚዲያው በአሁኑ ሰዓት በእናንተ ስነልቦና ላይ ተመስርቶ እየተገነባ ያለ ዩቲዩብ ወጪ አወሩ ወይም ደግሞ ሰብስክራይበሩን ለመጨመር የሚለው የሚሰራላችሁ እንጂ እናንተ ለመጥቀም እስካሁን እየተሰራ ነገር የለም። እናንተ ለመጥቀም የሚሰሩ ቢሆን ኖሮ ባለቀ ሰዓት አይመጡም ሁሉ። ስለዚህ ማሰብ አለባችሁ። ሚዲያው በተናወጠ ቁጥር አትናወጡ። ረጋ በሉ፣ ጽኑ ሁኑ፣ ራሳችሁን ገንቡ፣ ተረጋጉ። እስቲ ቁጥሩ 500 ወይም ደግሞ 600 መሆኑ ለእናንተ ሊያሳስባችሁ የሚገባ ነገር አይደለም። በአሁኑ ሰዓት እናንተ ሊያሳስባችሁ የሚገባው ራሳችሁ ምን ያክል ዝግጁ ናችሁ፣ ምን ያክል የተረጋጋችሁ ናችሁ፣ ምን ያክል ለፈተናው ዝግጁ ናችሁ፣ ብቁ ናችሁ የሚለውን ነው እንጂ እናንተ ምርጥ ማንነታችሁ ወይም ደግሞ ከፈተናው በኋላ የምትገነቡት ጥሩ ማንነት እንዲኖራችሁ ነው የሚፈልገው። ብትወርቁስ ሌላ አዲስ ዓለም የለም፣ ብታልፉስ ሌላ አዲስ ዓለም የለም። ግን ብታልፉና ሌላኛውን ነገር ብትቀላቀሉ ደስ የሚላቸው ሰዎች እስከበዙ ቁጥር ያንን ነገር ብታዩ ለኔም ደስ ስለሚለኝና እኔም የምመክረው ነገር ስለሆነ ብቻ ነው። ግን በመውደቅና በማለፍ መሀል ሆናችሁ አትጨናነቁ፣ አትፍሩ፣ ምናምን ልላችሁ አይደለም። መጨነቅ መፍራት የጊዜ ሁኔታ ሆኖ ስለመጣባችሁ ግን እንዳትናወጹ፣ እንዳትደነባበሩ። በቃ ጽኑ ሁኑ፣ ተረጋጉ። ማንኛውም ዓለም ላይ ያለ ሰው እኮ ተጨንቋል፣ ተጠቧል። ወይም እናንተ ብቻ አይደላችሁ ይሄ ነገር ያጋጠማችሁ። ሌላው ደግሞ አንድ መራራውን ልንገራችሁ። ከአንተ በፊት ብዙ አጥንቻለሁ፣ ብዙ ደግሞ አጥንቷል ወይ ጥሩ ግምት የምትሰጠው ሰው ሊወድቅ ይችላል። ይሄንን ላታውቅ ትችላለህ፣ ግን ሐቁ ይሄ ነው። ምክንያቱም ምን መሰለህ፣ በመውደቁ እንደውም ከአንተ ይልቅ የሚጎዳው እሱ ነው። ምክንያቱም ከሱ የሚጠብቅ ትምህርት ቤቱ አለ፣ ከሱ የሚጠብቅ ቤተሰቡ አለ፣ ከሱ የሚጠብቅ ራሱም አለ። ግን ወድቋል ሲባል ብዙ ሰው አያምንም። ራሱ ላይ ያልገነባው ማንነት ካለው ያኔ ይፈርሳል። ብዙ ወጣቶችም ወደ ሌላ ነገር የሚገቡት በዚህ ሁኔታው ስትሆኑ። ስለዛ ራሳችሁን መገንባት አለባችሁ ስላችሁ ከውጤት በላይ የሚያስፈልገው እናንተነታችሁ በጣም ስለሚያስፈልጋችሁ ነው። ያ ሰው ብዙ አጥንቶ ያላለፈው ለምን መሰላችሁ? ጭንቀትህን በሁኔታዎች ዝግጁ ስላላደረገ። ስለዛ ጭንቀታችሁን በሁኔታዎች ዝግጁ አድርጉ። ፈተና ሲመጣ መጨነቃችሁ ግዴታ ነው። በቃ አልጨነቅም ኮንፊደንስ ያለኝ የሚል ሰው ውሸታም ነው። መጨነቅ በቃ በሁኔታ ውስጥ የሚከሰት አንድ ነገር ነው። ይሄኛው እኮ ዓለም ላይ ያለ ሀቅ ነው። ትጨነቃለህ እኮ ፈራም ኮንፊደንስ ምናምን። እኔ በቃ ላነቃቃ አይደለም፣ እውነቱን ልንገርህ ትጨነቃለህ። ግን የመጨነቁ ይሄ የተፈጥሮ ሕግን አልፎ የሚመጣ ማንነትን የሚወጣ ህይወትን መገንባት መቻል አለባችሁ ነው እያልኳችሁ ያለሁት። በአሁኑ ሰዓት ደግሞ በብዙዎች ትኩረት የሚሰጥ ጎበዝ ነው የምትባል ወይም ደግሞ ጎበዝ ነው የሚባል ተማሪ ከሆንክ ጎበዝ ነው ያሉን ሰዎች ፍራ፣ ወይም ደግሞ ጎበዝ ነው ያሉን ሰዎች ሽሽ። ምክንያቱም ምን መሰለህ፣ እነዛ ጎበዝ ነው ያሉት መጀመሪያ ውድቀትህን ሲሰሙ የነዛ ሰዎች ቃል ነው የሚያምኝ፣ የነዛ ሰዎች ፊት ነው የሚያምኝ። የነዛ ሰዎች ያን የሰጡ የውሸት ቃል አንተን ውስጥን ይጎዳዋል። ስለዛ ጎበዝ ነህ አንተ በቃ ትደፍነዋለህ፣ ወይም ደግሞ አንተ 500 ምናምን በላይ ታመጣለህ የሚለን ሰው ሽሽ። ስለዛ አንተ ጎበዝ ነህ፣ ለራስህ ነው ስራ በቃ
እስከመጨረሻው ሰዓት ስራ ዩኒቨርሲቲ ሄደህ እስከምትፈተን ድረስ ሄደህ ስራ እያልኩ። ብዙዎቻችሁ አልገባህም እኮ የእኔ እኮ ቤተሰቦቼ ናቸው ምላችሁ ልትጨነቁ ትችላላችሁ። ስለዚህ ለእናቶቻችሁና ለአባቶቻችሁ እንደዚህ በሏቸው፣ ባረፍድም ደርሳለሁ ብቻ እናንተ ነጻ አርጉኝ፣ ደግፉኝ፣ አበርቱኝ ብቻ ብሏቸው። እኔም ደግሞ ስነግራችሁ ለውሸት ሳይሆን ከዚህ ሰዓት ጀምሮ ብቻ ያላችሁ ጊዜ በስነ ስርዓት ከተጠቀማችሁት የማታልፉበት ጊዜ የለም። ራሳችሁን ገንቡ፣ ራሳችሁን አድምጡ ነው። ብትወርቁም የጸና ማንነት ካላችሁ እናንተ አትናወጡም። በቃ ዝግጁ ሁኑ፣ ለማንኛውም ለሚፈጠረው ነገር ዝግጁ ሁኑ። ለማንኛውም ሀብን ለሚያደርገው ነገር ዝግጁ ሁኑ። በዚህ ብቻ አይደለም በህይወትም ላለው ነገር ዝግጁ ሁኑ። በቃ እናንተ በመውደቃችሁ በማለፋችሁ የተመሰረተ ዓለም የለም። ስለዛ ዝግጁ ሁኑ። በማለፋችሁ በመውደቁ የሚጨነቅ ዓለም የለም። ራሳችሁን አረጋጉ። ራሳችሁ ወደ መጥፎ ነገር ሳይሆን ራሳችሁ ዝግጁ አድርጉ። ከሚዲያው ጫጫታ ውጡ እያልኳችሁ። ብዙ ማጥናት በፊት ነበር። አሁን ግን ራሳችሁ በጥያቄ ማዳበርና በስነ ልቦና ማዘጋጀት የእናንተን የማለፍ ዋስትና የሚወስን ነገር ነው። ካለፋችሁ እሰዩ፣ ታመሰግኑበታላችሁ። ካላለፋችሁ ግን እናንተ በስነ ልቦና ዝግጁ ከሆናችሁ ለሚመጣው ውጤት አትጨነቁም ሳይሆን ለሚመጣው ውጤት ሪስፖንስ ራሳችሁ ስለምትወስዱና ራሳችሁን ተጠያቂ ስለምታደርጉ ለሚመጣው ውጤት ዝግጁ የሆነ ማንነት ገንቡ ነው እያልኳቸው ነው። በዚህ ሰዓት ብዙ ተማሪዎች ብዙ መማሪያ ቁሳቁሶች ኖሯቸው ብዙ የሌላቸውን ሲነፍጓቸውም ደግሞ ለራሳቸው ለሆነ አንድ ክላስ ውስጥ ብቻ ታጥረው ሲጠቀሙት እናያለን። ይህ ነገር አያጠቅማችሁ። ምን መሰላችሁ? እናንተ ፉክክራችሁ ከጓደኛችሁ ወይም ደግሞ እናንተ ፉክክራችሁ ከሰው አይደለም ከፈተናው ነው ሊሆን የሚችለው። ምክንያቱም ጓደኛችሁ አይደለም እኮ የሚፈትናችሁ ወይም ደግሞ ጓደኛችሁ አይወስንላችሁም። እናንተን ማለፋችሁን አላለማለፋችሁን ወይም ደግሞ ስኬታችሁን ውድቀታችሁን የሚወስንላችሁ ጓደኛ አይደለም። ጓደኛው የሚወስንላችሁ ቢሆን ኖሮ ያኔ ከክፍል አንደኛ ስትወጡ በቃ እኮ እናንተ እዛ ጋር ጨርሳችኋል። ለምን ትፈተናላችሁ ታዲያ እንደዛ ከሆነ? ስለዚህ ለጓደኞቻችሁ ያላችሁ ማቴሪያል አካፍሏቸው፣ እነሱ እንዲለፉ ፈተና ላይ ከሚያጨናንቋችሁ ወይም ደግሞ አስኮረጁን ከሚሏችሁ እናንተ አሁን ላይ አካፍሏቸው፣ ሼር አድርጓቸው፣ ራሳችሁን አበርቱ። ዋናው ነገር የሚገኘው ካላችሁን እምነት የተገነባ ወይም ደግሞ ከራሳችሁ የሚመጣ እስከሆነ ድረስ ወዳላችሁ ቤተ እምነት እየሄዳችሁ የራሳችሁን ጸሎት እያደረጋችሁ ራሳችሁን መገንባት፣ ራሳችሁን ማጥናት፣ ራሳችሁን ብርቱ ማድረግ ያለባችሁ ወቅት ስለሆነ ራሳችሁ አይዟችሁ፣ በርቱ፣ ችግር የለውም። የምታልፉበትም የምትወርቁበትም የምትወስኑት እናንተ ናችሁ። ብታልፉም ብትወርቁምም ደግሞ የሚለወጥ ዓለም የለም። አትጨነቁ፣ ችግር የለውም። እኔ በዚህ ቻናል ማጥናናት ማበረታት አይደለም። ማጥናናት ማበረታት ብዙ ቻናሎች እኮ እያጥናናችሁ፣ ብዙ ቻናሎች እኮ ሞቲቬት እያደረጓችሁ፣ እንቅልፋችሁ ስትነሱ መልእክት በመላክ ማታ ስትገቡ በዩቲዩባችሁ እየተከታተላችሁ ነው። እኔ ላጽናናችሁ ላበረታችሁ አይደለም። ራሳችሁን አብቁ፣ ራሳችሁን ስቴብል አድርጉ፣ ራሳችሁን ዝግጁ አድርጉ። ለሚፈጠረው ነገር ችግር የለውም። ተዘጋጁ። በስነ ልቦና ወይም ደግሞ በራሳችሁ ባለው ነገር ብቁ ሆናችሁ ተገኙ ነው እያልኳችሁ ያለሁት። ሀሳቤ ከተመቻችሁና ሀሳቤን ከወደዳችሁት አድማጭ ልብን ሰብስክራይብ ብታደርጉ ለእኔም እንደ አዲስ ቻናል ብርታት ስለሚሆን ሰብስክራይብ ብታደርጉኝ ደስ ይለኛል እያልኩኝ፣ ስለዚህ እኔም እንደ 12ኛ ክፍል አምና ተፈትኖ እንዳለፈ ሰው ደግሞ አሁን ደግሞ ዩቲዩብ ላይ እንደ ዩቲዩበር ስመክራችሁ እኔም በዚህ ነገር እርዳኝ የምትሉኝ ነገር ወይም ደግሞ በሀሳብም ሊሆን ይችላል፣ እኔም በምክርም ሊሆን ይችላል፣ አንዳንድ ስትራቴጂ ምናልባት እኔ ከእናንተ አልሻለም አሁንም ቢሆን እናንተ ተሽዬ ሳይሆን የሆነ ትሪክ ነገር ወይም ደግሞ አዲስ መንገድ ወይም ደግሞ ምናምን ነገር ልቀይስላችሁ አይደለም። ባለቀ ሰዓት የሆነ ተአምር ልፈጥርባችሁ አይደለም። ግን ያላችሁን ሰዓት እንድትጠቀሙ ቀንምቱ። ለዛች ሰዓት ዝግጁ ሆናችሁ አንተ እንደ አንተ ወይም ደግሞ አንቺ እንደ አንቺ ማንነታችሁን ገንብታችሁ ለውጤቱ ብቁ እንድትሆኑ የሚያደርግ ስብዕና እንድገነባላችሁ ወይም ደግሞ እንዳማከራችሁ የምትፈልጉት ነገር ካለ እኔ በሙሉ ሰዓት ልረዳችሁ ዝግጁ ነኝ። አማክሩኝ፣ ችግር የለውም። በኮሜንት ላይም ጻፉልኝ፣ እኔ ሁሉንም ኮሜንት አነባለሁ። ስለዚህ በቀጣይ ቪዲዮ እስከማያችሁና በቀጣይ ቪዲዮ በአዲስ ነገር እስከማገኛችሁ ድረስ ቸር ቆዩልኝ እያልኩ አድማጭ ልብ በተግባር አመሰግናለሁ። ቻው፣ ሰናይ ጊዜ